የሰው ልጅ ልብ በሉ ይሄን ንግግሬ ሊኖር ነው የተፈጠረው ሊሞት አልተፈጠረ ከተፈጠርነ በኋላ አንሞትም ሕይወት ይቀጥላል ከናት ሆድ ወደዚህ ዓለም መጣናል ከዚህ ዓለም ወደ ቀብር ዓለም እንገባለን ዓለሙል በርዘኽ እንለዋለን ከቀብር ዓለም በኋላ ወደ ዋናው ዓለም የመጨረሻው ዓለም እንሸጋገራለን ፍርድ ላይ እንቆማለን ወይ መዘውተሪያችን ጀነት ነው አላህ ይጠብቀን ካልሆነም ጀሃነም መሞት የለም ከዛ በኋላ አንዴ ተፈጠር እንጂ አትሞትም የሰው ልጅ ቢኖር ነው የተፈጠረው መኖሪያው ነው የሚለያይ ለተርከቡና ጠበቀን عن طبق ከርከን ወደ እርከን ነው የምንሸጋገረው ከናት ሆድ ወደዚህ ምድር ከምድር ወደ ቀብር ከቀብር ወደ ቂያማ ከቂያማ ፍርድ ወይ ጀነት ዘላለም እንኖራለን አላህ ይጠብቀን ካልሆነ ሰዓት ውስጥ እንኖራለን የሰው ልጅ ሊኖር ነው የተፈጠረው ሊሞት አይደለም ሽግግር ላይ ነው አንዴ ከተፈጠርክ በኋላ መሞት የለም መሸጋገር ብቻ ሞት መቀስቀስ ያው መሆኑን አላህ በዚህ ጁማዓ ስንቀራው እንድናስታውስ ይፈልጋል ሁለተኛ ከዚህ ምንማረው ጥሩ ጓደኝነት መልካም ጓደኝነት ወሳኝ እንደሆነ እነዚህን ጓደኛ ማቾች ተሰበሰቡ እነሱም ብቻ አይደለም ስድስቶቹ ወደ ዋሻው ሲሄዱ አንድ እረኛ አገኙ የተውሂድን ጥሪ ያቀረቡለት ተቀበለ ውሻም ነበረው ተከተላቸው እነሱ ውሻቸው ቁርአን ውስጥ ተጠቀሱ ውሻ እንኳን ከነሱ ጋር በክብር ተወሳ ወከልቡሁም ባስቱን ذراعيه بالوصيد ነሚል በሩ ላይ እጆቹን ዘርግቶ ተኝቶ ታየዋለህ ይላል የደጋግ ሰዎች ጓደኛ አብረህ የምትውለው ሰው አስተሳሰብ ላይ ተጽዕኖ ይፈጥራል መዲና የገቡት መቼ ነው ከተባለ ረቢዑል አወል 12ኛው ቀን ጁማዓ ቀን መዲና ገቡ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሴት ወንድ ወጣ طلع البدر علينا من سنية الوداع وجب الشكر علينا ما دعا لله دعيالو ልል ብለው ጨረቃ ወደኛ ብቅ አለ ብለው አላህን ለማመስገን በደስታ ተቀበሏቸው ማንንም መሪ እንዲያል ተቀበለው በወቅቱ በነበረው የደስታ የእውነት የፍቅር እንባ የእዝነት እንባ የደስታ እንባ ያነቡ ሰሃቦች ነብዩ በደህንነት ሰላም ሆነው መዲና በመግባታቸው ሁሉም ተደሰተ ሁሉም እኔ ቤት ይሉ ነበር ውዴታን ፍቅርን በተግባር ያሳዩ እነዛ የአንሳር ጀግኖች የመዲና ሰዎች አንሳሮችን የሚወድ ብለው ነብዩ ሰሃቦቻቸውን ጭምር ሰሃቦችን የሚወድ ሙእሚን ነው ሰሃቦችን የሚጠላ ሙናፊቅ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩላቸው ድንቅ ሰሃቦች መዲና ላይ እስላማዊ መንግስት መሰረተ ለዚህ ነው ዑለማዎች ክብር ቢኖር ቀንን ብንይዝ ይላሉ ቦታ ምን ሰጠው ቀን ከመካ ወደ መዲና የተሰደዱበት የኢስላም ብርሃን የፈነጠቀበት ኢስላምን በብቸኝነት አላህን የተገዛነበት ኢስላማዊ መንግስት የተቋቋመበት የሂጅራ ታሪክ ነውና ሂጅራን እንይዝ ነበር እሱንም ደግሞ በዓል አድርጎ መያዝ አይቻልም አሉ ነብዩ ቆዩ የቆዩትን ቆይተው ብዙ መከራዎች ተፈራረቀባቸው ብዙ ነገር ደረሰ ሰው በዱንያ ላይ ከአላህ በስተቀር ሊኖር የለምና በሐያቱ ነብዩ ልጃቸው ደርሶ ወደ አኺራ ሄዱ ነብዩ ሰለላሁ ዐለይሂ ወሰለም ለነብዩ ኡማ ከባዱ ሙሲባ ማለት የነብዩ ለኔ ኡማ ብለዋል እሳቸው ከባዱ ሙሲባ እኔን ማጣት ነው ብለዋል አዎ ለምን ከተባለ ሌሎች ነቢያቶች ሲሞቱ የሌሎች ቀደምት ህዝቦች ሌላ ነብይ ይተካል የመጨረሻው ነብይ ናቸው የነቢያት መደምደሚያ ናቸው ነብዩ ሞቱ ነብዩ ሲሞቱ ሰሃቦች ተረበሹ አቡበከር ሲዲቅ ረዲየላሁ ዐንሁ መጡ ራቅ ብለው ነበር በሩን ከፈቱ ነብዩን አዩአቸው ከዛ በኋላ ፊታቸውን ገለጹ አዩአቸው የነብዩን ግንባር ተመለከቱና ፊዳ ከአቢ ወኡሚ እናት አባቴ ለርሶ ፊዳዩ ሞት እርሶ እኮ ማለት በህይወትም እያሉ ያማሩኖት ሞተውም ያማሩኖት ብለው አቡበከር ሲዲቅ ገለጹ ነብዩ ሲሞቱ የአቡበከርን መለስበታለሁ ሰሃቦች በሞላ ተደናገጡ ይባላል እግራቸው
መቆም አቃታቸው። ኢብኑ ረጀብ ሲናገሩ የነብዩ ሞት ለሰሃቦች ድንጋጤ ነበር። ምላሳቸው ተሳሰረ። የቆመው የተቀመጠው መነሳት አቃተው። የቆመው መንቀጥቀጥ ጀመረ። ከባድ አደጋ ደረሰባቸው። አነስ ረዲየላሁ አንሁ ምን ይላሉ? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ልክ መዲና የገቡ ጊዜ ረሱል ሰለላሁ ዐለይሂ ወሰለም አضع منها كل شيء ሁሉን ነገር ብርሃን በብርሃን ሆነ። فلما كان اليوم الذي مات فيه ያ የሞቱበት ቀን ግን أظلم منها كل شيء ሁሉን ነገር ጨለማ ሆነ። ሰሃቦች ተረበሱ። ዑመር ረዲየላሁ አንሁ አንድ ሰው ሙሐመድ ሞቷል፣ ነብዩ ሞቷል ሚል ካለ እገለዋለሁ በዚህ ሰይፍ አሉ። ውሸት ነው። ሙሳ ለቀጠሮ እንደሄዱት ነብዩም ይመጣሉ አሉ። ማንም ሊያምን አልቻለም። ሁሉም መከራ ሆነበት። ነብዩ አለይሂ ሰላቱ ወሰላም በዚህ ሁኔታ ላይ ሰሃቦቹ ሲከራከሩ ምን ሲሉ አቡበከር እንዳልኳችሁ መጥቶና ቢአቢ አንተ ወኡሚ ጢብተ ሐየን ወመይተን አባትና እናቴ ፊዳ ይሁኑልዎት እሱ ሞቶም በህይወት የሰው ልጆች መስገድ ካለበት ማጎብደድ ካለበት ለአላህ እንደሆነ ለሁበልም ለመናትም ለኡዛም እንደሌለበት ነብዩን መከራቸው። ያንን እንዲያስተምሩ ነብዩን ገሰጻቸው። ያ ትምህርታቸው ኢላውሚል ቂያማ ድረስ ይቀጥላል። ሰው ሆኖ ሰው የሚያመልክ ከሆነ ከባድ አደጋ ውስጥ ይወድቃል። ስለዚህም ቁም ተነስ ፈአንዚር አስጠንቅቅ ወረበከ ፈከቢር ጌታህንም አልቀው የእሱን ዐዘማ ታላቅነቱን ግለጽ አላቸውና ወሲያበከ ፈጠሂር ልብስህንም አስዳ አላቸው። ልብስህን አስዳ ማለት ምን ማለት ነው? ቃለ ኢብኑል ቀይም ረሂመሁላህ ኢብኑል ቀይም አንጋፋው የኢብኑ ተይሚያ ደረሳ ሲናገሩ ምን ይላሉ? ጅምሁሩል ሙፈሲሪን አብዛኛው ሙፈሲሮች በአጠቃላይ ምን ማለት ይቻላል ሚነ ሰለፍ ከቀደምቶቹ ወመን ባዕደው ከነሱ በኋላ የመጡት የቁርአን ሊቅ ተፍሲር የሚፈስሩ ሰዎች አነል ሙራደ ቢሲያቢ ሃሁና እዚህ ቦታ ልብስ ተብሎ የተፈለገበት القلب ነው ቀልብን ነው። አይ ጠሂር አዕማለከ ሚነ ሽርክ ስራህን ከሽርክ ንጹህ አድርገው፣ ከምቀኝነት ከመጥፎ ነገር ንጹህ አድርገው። መልእክቱ ይሄ ነው አሉ። ምቀኝነት ታዲያ ምንድን ነው ከተባለ ምቀኝነት ማለት አንድ ሰው ላይ ኸይር ነገር ስታይ ያ ነገር ይወገድ ብለ መመኘት ማለት ነው። ለምን አገኘ፣ ለምን ተቀየረ፣ ለምን ተለወጠ፣ ለምን ሰው ወደዱት፣ ለምን እንደዚህ ሆነ፣ በቃ ለምን እያለ እንዲምቀኝ ያደርጓል። ይህ ምቀኝነት ከባድ አደጋ አለው። ለዚህ ነው ታላላቅ ዓሊሞች እነ ኢብኑ ተይሚያ ረሕመቱላሂ ዐለይሂ ሲናገሩ አልሐሰዱ ምቀኝነት ፊህ ቡኽሉን ወዙልሙን ስስትም በደልም አለበት። ቡኽሉን ፈኢነሁ ቡኽሉን ቢማ ዑጢየሁ ገይሩ ከሱ ውጭ ሌላ የሰጠውን ሳይ ይሰስታል። ለምን ተሰጥቶ ይሰስታል? ዙልም ነው ደግሞ በምን ምክንያት? ያ ኒዕማ እንዲወገድ በመፈለጉ። ምቀኛ ካንተ ጋር ጸብ የለውም። ምቀኛ ምንድነው ጸቡ ከሆነ አንተ ለምን ተቀየስ፣ ለምን ትዳር ያስ፣ ለምን ተለወጥ፣ ለምን አደግ፣ ዶክትሬት ለምን ያስ፣ ለምን ተመረቅ፣ ለምን እንዲሆን፣ ለምን ትዳር ያስ፣ እንዲህ አንተ ላይ ለውጥ ለምን መጣ ነው። አላህ ይጠብቀን። ይህ በሽታ ደግሞ እንዳልኳችሁ መጀመሪያ ሰማይ ላይ የተሰራ ወንጀል ነው። በማን በአደምና በኢብሊስ መካከል። ኢብሊስ ለዕነቱላህ ዐለይህ አላህ ለአደም ስጁድ እንዲያደርግ ባዘዘው ጊዜ ኩራትና ምቀኝነት ይዞት እምቢ አለ። ቃለ ማ መነዐከ አላ ተስጁደ ኢዝ አመርቱከ ለምንድነው ምንድነው የከለከለህ እኔ ለፈጠርኩት አካል ስገድ ብዬ ሳዝህ? ነጠር አትበል። አንዳንዱ እንዲህ ይትላል በቃ ትንሽ ዱንያ ሳያስቡ ይሰጧል፣ የሆነች መኪና ይሰጧል፣ ባፍንጫው ማውራት ይጀምራል። ምንድነው እዚህ አካባቢ ደግሞ ዳህ በዛ ምናምን ይላል፣ አስሉን ይረሳል። በቃ የሆኑ የሀብታሞች ሰፈር ብቻ መሄድ ይፈልጋል። ረህመት ያለው የዳህ ሰፈር ነው። የጠፋ ዝናብ ቢመጣ የዳህ ሰፈር ነው። በዳህ ዱዓ ነው ማንም ያለው። ዓለም ያለችው በዳሃዎች ዱዓ ነው፣ በሚስኪኖች ዱዓ ነው። ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም አንቱም ትንሰሩነ ቢዱዓፋ ወልመሳኪን አሉ። እናንተ የምትረዱትና የምትታገዙት በሚስኪኖችና በደካሞች ነው ያሉት። የሰው ልጅ በፕሮቶኮል አይጠቃም። ፕሮቶኮሉ ትልቅ ስለሆነ ትልቅ ያደርገው፣ ትንሽ አለባበስም ስለለበሰ ትንሽ ያደርገው። የሰው ልጅ ትልቅ የሚያደርገው ስነ ምግባር ብቻ ነው። ስነ ምግባር ብቻ። የፈለገ ካፒታል ያምጣ፣ ለዓለም ህዝቦች ሁሉ ገንዘብ ቢሰጥ የሰው ልጅ ቀልብ ውስጥ መግባት አይችልም።
ሰጥቶ ሞተ ይላል አይደል እንዴ? ተቀብሎም እኮ ይላል። ሰጥቶ ሞተ 10,000 ስንጠብቅ 2,000 ይሰጣል። ሰጥቶ ሞተ ይላል እኮ። ሰጥቶ የሰው ቀልብ መግባት አትችልም። በስነ ምግባር ግን የሰው ቀልብ ውስጥ መግባት ትችላለህ። መጠየቅም አላህን ያለብን የስነ ምግባር ትልቁ ጉዳያችን አደራችሁ። አላህን የምንጠይቀው ስነ ምግባር በጣም ያጣናቸው ነገሮች። ስነ ምግባር ካለ ወላሂ ሁሉም ቀላል ሁሉም። ሰላት በትክክል ከተሰገደ ቁርአን እንደገለጸው ኢነ ሰላተ ተንሃ ዐኒል ፈሕሻኢ ወልሙንከር ከጸያፍና ከተወገዘ ነገር ሰላት ትከለክላለች ይባላል። ሰላት የመከልከል አቅም አላት በትክክል ከተሰገደች ማለት። ለሱ ቀጥታ ስንገባ እሱን ስንፈራ ወደሱ ስናድር ከሰላት ውጭ ያለውም ህይወታችን ያ አይነት እንዲመስል ሰላት ውስጥ መዋሸት የለም፣ ሰላት ውስጥ ማጭበርበር የለም፣ ሰላት ውስጥ ማታለል የለም፣ መሳደብ የለም፣ ሰዎችን መጉዳት የለም። ያ ባህሪ ከሰላት ውጭም እንዲኖረን ትሬንድ የምንሆንበት ነው። በቀን 5 ጊዜ በቋሚነት ኮኔክሽን ሲፈጥር አንድ ሰው ከአምላኩ ጋር በዛ መካከል ያሉት ሰዓታት ያማሩ እንዲሆኑ ያደርጋል። ጸጉር ያለ አግባብ አንዲት ጸጉር የታየ የጀነትን ሽታ ትርቃለች በሚባልበት በተነገረበት የነብዩ አስተምሮ ይሄ በሆነበት እንዴት ሙሉ ለሙሉ ሂጃብሽን አውልቀሽ ሜዳ ላይ ተወጫለሽ? እህቴ ጊዜው አልረፈደም። ወደ አላህ ተመለሽ ወንድሜም፣ ወደ አላህ ተመለስ። በቲክቶኩ በምኑ በተለያየ ፋሂሻ ላይ የተቀመጥን ወንድም እህቶች ወደ አላህ እንመለስ። ጊዜ ያለፈባቸውን ንብረት ምሸጥ፣ ወደ አላህ ተመለስ። ኤክስፓየርድ ያደረጉትን ምሸጥ፣ ወደ አላህ ተመለስ። ጊዜው ሳይረፍድብህ የበደልካቸውን ይቅርታ ጠይቀህ ወደ አላህ ተመለስ። አማና የምታጓድል በተቀመጥክበት ቦታ ላይ አማናን የምታጓድል ኃላፊ ተደርገህ የተመረጥክ ቢሮ ላይ የተቀመጥክ መስሪያ ቤት ላይ መጋዘን ላይ በተለያየ መንገድ አማና የተሰጠ ወደ አላህ ተመለስ። አገበሻለሁ እያልክ ሐረብ ሀገር ሌላም ውጭ ሀገር ያሉ እህቶችን ገንዘብ ምትበላ ወንድሜ ወደ አላህ ተመለስ። ላታገባት ገንዘብ ላኪ እያልክ ምትበላ ምን ሰማው ሚዲያ ላይ ነው። አላህን ፍራ፣ ወደ አላህ ተመለስ። استغفار النابزة نبي صلى الله عليه وسلم عند بوتا قج بالوبت عبد الله بن عمر سيناغرو كنا نعد لرسول الله صلى الله عليه وسلم إن يالا نبي قطر نبرة في المجلس الواحد بأندج بوتا لي مكة علي 100 مرة 100 جزء من سيلو الله يودفت وانجل ماراتشو جنة مسكر اللاتشو نسو يتبالو نبي رب اغفر لي وتب علي إنك أنت التواب الرحيم سيلو ما تنقطر نبريهن يالو بل إلى حديث يا أيها الناس أن أنت سوت توبوا إلى الله ودع الله تملسوا واستغفروه مرت لمنت فإني أتوب في اليوم 100 مرة أنا بكن ما توجزي استغفار هذا قال له وانجل لا ينور قال لنكو بعد نور كما وانجل باي نور ربنا الله يطفى النبر والذي نفسي بيدي يالو نفسي بجو بالو جيتا ونبين لو لم تذنبوا ان انتك وانجل باسروا لذهب الله تعالى بكم الله ان انتن يسوقدنا ولا جاء بقوم سوتشن يا متال يذنبون وانجل ميسروا فيستغفرون الله تعالى كذا الله ان مرت ميطيقوا فيغفر لهم مرت ميسطاچو سونا نور قال ግን ያ ረብ እንበል ነው እንመለስ ነው استغفار የመጨረሻው ኹጥባ የመጨረሻው استغفار ጭንቅ ብሎ ርዝቅ ጠቡብህ ነገሮች ክራውድድ ከሆነብህ والله በእስትግፋር ምክንያት ልጅ ልታገኝ ትችላለህ በእስትግፋር ምክንያት ርዝቅ ይሰፋል በእስትግፋር ምክንያት ድርቅ ከመጣ ሰላም ከታጣ ሰላም ይመጣል ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ምን አሉ من لزم الاستغفار استغفار ሙጭኝ አድርጎ ሁሌም ያበዛ ሰው جعل الله له لسو الله ያደርግለታል من كل ضيق مخرجا ከሁሉም መጨናቀቅ ከክራውድድ የተለያየ ጭንቀት ካለ አላህ መውጫ ቀዳዳውን አላህ ያበጃጅለታል ومن كل هم فرجا ሐሳብ ጭንቀት ካለ ያስወግድለታል የት ነው ያለኸው ከማን ጋር ነው ያለኸው ምን ያየህ ነው ምንስ እየሰማህ ነው ብስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ውድ ወንድሞች እህቶች አሁን ያነሳዋቸውን ጥያቄዎች ሁልጊዜም ራሳችን ልንጠይቅባቸው የሚገቡ የሆኑ ወሳኝ ጥያቄዎች ናቸው እነዚህን ጥያቄዎች ራሳችንን በመጠየቅ መልካም ነገር ላይ ካለን ያን መልካም ነገር ለማጠናከር
በዛ መልካም ነገር ለመዘውተር ጥረትን ማድረግ ይጠበቅብናል። መጥፎ ነገር ላይ ካለን መጥፎ ቦታ ላይ ካለን ግን ያን መጥፎ ነገር እንድንርቅ እንድንሸሽ እንድናቆመው ካሁን በኋላ ወደዛ ነገር እንዳንመጣ ይረዳናል። ምክንያቱም ዛሬ ራሳችንን ጠይቀን የምንዘጋጅ ከሆነ ነገ ቂያማ ቀን አላህ Subhanahu Wa Ta'ala ፊት ቀርበን በምንጠየቃቸው ጥያቄዎች ምን ሰጠው ምላሽ ላይ አናፍርበትም። ጥሩ ምላሽ ነው የምንሰጠው። ውዱ ነብያችን ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ኢተቂላህ ሐይሱማ ኩንተ የትም ቦታ ብትሆን ከማንም ጋር ብትሆን አላህን ልትፈራ ይገባል። በምትናገረው ንግግር አላህን ፈራ፣ በምታየው ነገር አላህን ፈራ፣ በምታስበው ነገር አላህን ፈራ። የትም ቦታ ብትሆን አላህ Subhanahu Wa Ta'ala ያይሃል፣ ይሰማሃል፣ ያውቅብሃልና አላህን ልትጠነቀቀው ልትፈራው ይገባል። ምክንያቱም ዱንያ ላይ አሁን እያለ ከሰዎች ጋር ያለውት ብለህ ሸም ይዞ ሐያ ይዞ ወንጀል ላይ ብትገኝ ዱንያ ላይ እያለ የሆነ ነገር አምሮህ ብትናገር ወይም ብታይ ወይም ብትተገብር የቂያማ ቀን ግን ታፍርበታለህ፣ ትጸጸትበታለህ። ያ ቀን ደርሶ ከመጸጸት በፊት ግን አሁን ራስህን እየመረመርክ እየፈተሽክ ከጥፋት ከወንጀል ልንርቅና ልንጠነቀቅ ሁላችንም ይገባል እላለሁ። ፈጀዛኩሙላሁ ኸይረን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰግጥ ፈምስ ይላል እንዴ? ሰግጥ ምናምን ተዋረድ እኮ ነው። ወራዳውን ክብርህን እጣ፣ በዚህ ብለህ ግን ገንዘቡን አምጣ። ሐራም ላይ ወድቀ ዝሙት ላይ ወድቀ ሰግጠ ምን ብለህ ይሄ እኮ ነው በቃ፣ ሌላ አይደለም። ትውልዱን ወዴት እንደሚመሩ ታያችሁ። ብቻ ገንዘብ ይምጣ፣ ብቻ እኔ ልታውቅ ሰግጥ ይላል እንዴ? ወዴት እያመራ ነው? የኛው ሙስሊሙ አሃው ብሎ ተቀብሎ ያስተጋባል። አንተ ሞዴል እኮ አለ እህቴ፣ አንቺ ሞዴል አለሽ። ያንቺ ሞዴል እነዛ ምርጥ ትውልዶች ናቸው። የነብዩ አለይሂ ሰላቱ ወሰላም ባልደረቦች ናቸው። ወንድሜ ሞዴል ሰሃቦች ናቸው። አስሐቢ ከንጁም የኔ ሰሃቦች እንደ ከዋክብት ናቸው ብለው የተነገረላቸው ነብዩ አለይሂ ሰላቱ ወሰላም ናቸው ያንተ አራያ። አንድ ተራ ሰው አላህን የራቀ ሰው ስላለ ተከትለ አብረት አስተጋባለህ። በሐራም ብቻ ይምጣ ችግር የለብኝም ትላለህ። ወንድሞቼ በያላችሁበት አካባቢና ቦታ አላህ ይጠብቃችሁ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ Subhanahu Wa Ta'ala በያላችሁበት ቦታ ሁላችሁም አላህ ይጠብቃችሁ። አላህ ይጠብቀን። መከራውን አላህ ያንሳልን። የዘነት ተግባርን የምንርቅ አላህ ያድርገን። የዘነት ተግባር የሚሰሩትን አላህ ያርቃቸው፣ አላህ ያንሳቸው። አላህ Subhanahu Wa Ta'ala ልጆቻችንን ከዚህ ተግባር አላህ ይጠብቀን። ቤተሰቦቻችንን ከዚህ ተግባር አላህ ይጠብቅልን። ወዳጆቻችንን ከዚህ ተግባር አላህ ይጠብቅልን። ማህበረሰቡን ከዘነት ጸያፍ መጥፎ ተግባር አላህ ይጠብቅልን። አላህ ገብረ ሰዶም የሚሰሩትን ህዝቦች አላህ ያዋርዳቸው፣ አላህ ያዋርዳቸው። አላህ ከኛ አላህ ያርቅልን፣ ከኛ አላህ ያርቅልን። ከዚህ ተግባር የምንጠነቀቅ አላህ ያድርገን። አላህን በብቸኝነት አምልከን እሱን ተገዝተን እሱ ያዘዘውን ታዘን የከለከለውን ተከልክለን በመልካም ነገር ላይ የምንጓዝ አላህ ያድርገን። ኻቲማችን አላህ ያሳምርልን፣ ኻቲማችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን፣ መጨረሻችን አላህ ያሳምርልን። እንደው ሙስሊም አድርጎ አኑሮን ሙስሊም አድርጎ ከሚገላቸው ባሪዎች መካከል አላህ ያድርገን። ዱንያ አኺራችን አላህ ያሳምርልን። የታመሙብን ቤተሰቦቻችን አላህ ያሽርልን። የአልጋ ቁራኛውን ያ ረብ አንተ አሽረው፣ አንተ አስነሳው። የታመመ ብዙ ዓመት የተኛውን አንተ ፈውሰው። ያ ረብ የሞቱብን ወንድም እህቶቻችንን ከጀሃነም ሰዓት አንተ ጠብቅልን፣ ከቀብር ቅጣት አንተ ጠብቅልን። እኛንም የመጨረሻችንን አላህ አንተ አሳምርልን። ያ ረብ አንተ አሳምርልን። ያ ረብ አንተ አሳምርልን። ያ ረብ ያላገባውን ወጣት ለወንዱ ሷሊ ሚስት ለሴቷም ሷሊ ባል አንተው ለግሳቸው። ያ ረብ ልጅ የሌላቸው አግብተው ስንት ዓመት ሲጠብቁ የነበረውን ያ ረብ አንተ አስደስታቸው። ኢብራሂምን በዛ እርጅና እድሜ እንዳስደሰትከው፣ ዘከርያን በዛ እድሜ እንዳስደሰትከው ያ ረብ ሁሉንም አንተ አስደስታቸው። ያ ረብ ልጅ የሌለውን አንተ ልጅ ለግሰው። ያ ረብ ልጅ የሌለውን አንተ ልጅ ለግሰው። ያ ረብ ቤት ክራይ ያለውን ከቤት ክራይ አንተው ነጃ በለው። ያ ረብ የተጨናነቀውን ሰው ከጭንቀቱ አንተ ነጃ በለው። ያ ረብ ሁላችንም ጭንቀታችንን አስወግድ
አድርግልን ሰላም አንተ አድርገን ሀገራችንን ሰላም አላህ አድርግልን ሰላም አላህ አድርግልን ጦርነቱን በየቦኩ አላህ በቃ ይበለን ሰላሙን አላህ ያምጣልን የሰላም አምባሳደሮች አንተ አድርገን اللهم انت السلام ومنك السلام فانزل علينا السلام فانزل علينا السلام فانزل علينا السلام يا رب العالمين يا سلام በእኛ ላይ አምጣልን ያ አላህ አገራችንን ሰላም አላህ አድርግልን ማህበረሰቡን ከመከራ ከጭንቀት አንተው ነጃ በለው ربنا اتنا في الدنيا حسنه وفي الاخره حسنه وقنا عذاب النار وصلى الله على نبينا محمد وعلى اله وصحبه وسلم السلام عليكم ورحمه الله وبركاته صلوا على النبي اللهم صل على محمد يا ብዙ ሰዎች በውስጥም እንደዚህ ደግሞ ኮሜንት ላይም ዱዓ አድርግልን ብላችኋል አላህ ይስማን እናንተም ዱዓ አድርጉልኝ በዱዓ እንረሳሳ እስቲ አሚን በሉ ሁላችሁ بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم الله دنيا آخرتنا الله يسامرلن دنيا آخرتنا الله يسامرلن دنيا آخرتنا الله يسامرلن يا رب العالمين بدنيا كبرتن بآخرة جنتنا الله يوفقن خير يوتشا الله يدرجن خير التوالى نجر كلها الله يكتمن شر التوالى نجر كلها الله ينسلن يا رب العالمين يتجنكون كل الله يفرجوا يتجنكون كل الله يفرجوا حساب ጭንቀት ያለበትን ሁሉ አላህ ያንሳለት የታመመውን አላህ እንደው ይፈርጀው አላህ ያድርገው በዚህ ወቅት ላይ ዓለም ላይ ያሉ ያልጋ ቁራኛ የሆኑ ሙስሊም ወንድሞቻችን ሌሎችም ወገኖቻችንን ጨምሮ አላህ ካልጋ የሚነሱበት ጊዜ አላህ ያደርግላቸው ያ ረብ العالمين በኩላሊት በካንሰር እንደዚህ ደግሞ በጨጓራም በተለያዩ አይዲንን ተብሎ ተስፋ በተቆረጠባቸው በሽታዎች ሁላ ተስፋ ይቆረጡ አይነት ስሜት የተሰማቸውን ሁሉ አላህ ይፈውሳቸው አላህ ቃዲር ነው ቻይ ነው ሁሉ ነገር አሸናፊ ሆነ አምላክ ነውና አላህ ይደረስላቸው የታሰሩትም ደግሞ አላህ ተፈተው ለቤተሰባቸው ለሀገራቸው የሚበቁ አላህ ያደርጋቸው ስደተኞችንም ከተለያየ ዓለም ላይ ከቤተሰቦቻቸው ጋር የተሰደዱትን አላህ ይሰብስባቸው አንድ ላይ አላህ ያኑራቸው ያ ረብ العالمين ያ ረብ العالمين ያ አላህ ዱንያ አኺራችንን አላህ ያሳምርልን ከሐሳብና ከጭንቀት አላህ ይፈርጀን ያ ረብ العالمين አላህ ያክብረን አላህ ሀብታሞች አላህ ያድርገን አላህ ሀብታሞች አላህ ያድርገን ሀብት ማለት የቀልብ ሀብት ነውና መጀመሪያ የቀልብ ሀብት አላህ ይስጠን የገንዘብም ሀብት አላህ ይስጠን የዒልምም ሀብት አላህ ይስጠን ያ ረብ العالمين ያ ረብ العالمين የዓለማት መሪ አላህ ያድርገን ለዓለም መሪ አላህ ያድርገን ከቀልብ ድርቀት አላህ ይጠብቀን ከሽርክ ጨለማ አላህ ይጠብቀን ከቢድዓ ተንኮል አላህ ይጠብቀን በተውሂድ ምናብብ አላህ ያድርገን የዲን አንበሶች አላህ ያድርገን ጀግኖች አላህ ያድርገን በዲናችን ማንደራደር አላህ ያድርገን ለአላህ እንጂ ለማንም ማንጎበደድ አላህ ያድርገን አላህን እንጂ ማንንም ማንፈራ አላህ ያድርገን ለአላህ እንጂ ለማንም ማንሰግድ አላህ ያድርገን ያ ረብ العالمين ያ ረብ العالمين ያ ረብ العالمين ያላገባውን ደግሞ አላህ ይዘውጀው ያላገባውን አላህ ይዘውጀው ፈርቶ ዳር ያዘውን ደግሞ አላህ ጀግና አላህ ያድርገው ያ ረብ العالمين ለማግባት ያሰበውን ደግሞ አላህ መንገዱን አላህ ይጠርቅለት ያላሰበው ደግሞ እንዲያስብ አላህ ያድርገው ያገባውን አላህ ያግባባው በትዳሩ ላይ በረካን አላህ ጀባ ይበለው ያገባው ይግባባ አላህ ያድርገው ያ ረብ العالمين ልጅ ያጣ አላህ ልጅ ይስጠው ሚስት ያጣ አላህ ሚስት ይስጠው ባል ያጣች እህቴ አላህ ባል ይስጥሽ ሷሊህ የሆነውን ተቅይ የሆነውን ዓቢድ የሆነውን ኻሺዕ የሆነውን ቃኢም الليل እንደዚሁም ደግሞ ሳኢም النهار የሆነውን አላህ ጀባ ይበልሽ ለአንተም ደግሞ ያላገባህ ወንድሜ ሙስሊማቲን ሙእሚናቲን ቃኒታቲን ታኢባቲን ዓቢዳቲን ሰይባቲን ሳይሆን ዓቢዳቲን ወአብካራን አላህ ጀባ ይበል ያ ረብ العالمين ያ ረብ العالمين ልጅ መውለድ አትችሉም ተብለው ተስፋ የቆረጡትን ሁሉ አላህ ልጅ በልጅ አላህ ያርጋቸው ያ ረብ العالمين በልጅ አላህ የሚከብሩ አላህ ያርጋቸው ያ ረብ العالمين ያ አላህ እናትና አባቶቻችን በህይወት ያሉ ከሆነ አላህ ያቆያቸው እድሜያቸውን አላህ ረጅም አላህ ያደርገው ያ ረብ العالمين መልካም ስራዎቻቸውንም አላህ ይጨምርላቸው የሞቱ ከሆነ ደግሞ አላህ በጀነት الفردوس ይሞሽራቸው ቀብራቸውን አላህ ያስፋላቸው ቀብራቸውን አላህ ያስፋላቸው ያ ረብ العالمين ያ ረብ العالمين እኛንም ደግሞ ደስተኛ የሆነ ህይወት ምንኖር አላህ ያድርገን ያ ረብ العالمين እዚህ ቤት ደግሞ ያልመጣችሁ መምጣት የፈለጋችሁ እድሉን ያላገኛችሁ
ያ ረብል ዓለሚን ሁላችሁንም አላህ ይወፍቃችሁ። ሁላችሁንም አላህ ይወፍቃችሁ። ሁላችሁንም አላህ ይወፍቃችሁ። ይሄን ቤት በየጊዜው ተመላልሳችሁ ብትመጡበት አላህ ያርጋችሁ። ለኛም የመጨረሻ አላህ ያርግልን። የመጨረሻችን አያድርግብን ያ ረብል ዓለሚን። የኛ የመጨረሻችን አላህ አያድርግብን ያ ረብል ዓለሚን። ጠዋፉንም ሰዓዩንም ዑምራውንም ሐጁንም ደግመን ደጋግመን የምናደርግ አላህ ያርገን። የዲን አንበሶች አላህ ያድርገን። እንደ ሐምዛ ጀግና አላህ ያድርገን ያ ረብል ዓለሚን ያ ረብል ዓለሚን ያ ረብል ዓለሚን። እንደው መኖራችን በላ ኢላሃ ኢላላህ አላህ ያድርገው። በኢስላም ላይ የምንኖር አላህ ያድርገን። በላ ኢላሃ ኢላላህ የምንሞት አላህ ያድርገን። የመጨረሻ የዱንያ ንግግራችን ቃላችን ላ ኢላሃ ኢላላህ ሆኖ የምንሞት አላህ ያድርገን ያ ረብል ዓለሚን። ከሽርክ ጨለማ አላህ ይጠብቀን። ከቢድዓ አላህ ይጠብቀን። ከኩፍር አላህ ይጠብቀን። ከንፍቅና አላህ ይጠብቀን። ከቀልብ ድርቀት አላህ ይጠብቀን ያ ረብል ዓለሚን ያ ረብል ዓለሚን ያ ረብል ዓለሚን። ዱዓ አድርግልን ያላችሁ ሁላ ዱዓይን አላህ ይስማላችሁ። አላህ ይፈርጃችሁ። አላህ ይፈርጃችሁ ያ ረብል ዓለሚን። ምን ልብላ ምን ልጠጣ ብላችሁ የምታስቡ ሁላ ከዚህ ሀሳብ ወጥታችሁ ሰው የምታበሉ የምታጠጡ አላህ ያርጋችሁ ያ ረብል ዓለሚን። በዕዳ የተወጠራችሁትን ሁላ አላህ ዕዳችሁን ይክፈልላችሁ። አላህ ይሰትራችሁ ያ ረብል ዓለሚን። ከራሳችሁ ዕዳ በላይ ደግሞ የሰዎችን ዕዳ የምትሰትሩ የምትከፍሉ አላህ ያርጋችሁ ያ ረብል ዓለሚን። ያ አላህ 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 ያ ረሕማን ያ ረሒም ያ ወዱድ ያ ዓዚዝ ያ ሰላም ያ ቅዱስ ያ ፈታህ ያ ዓሊም يا ودود يا ذا العرش المجيد يا ودود يا ودود يا ذا العرش المجيد يا فعال لما تريد برحمتك نستغيث ومن عذابك نستجير برحمتك يا أرحم الراحمين اللهم صل. ሰለላሁ ዐለይሂ ወሰለም ይህንን አንድ ወንጀል በጣም ነው የምፈራላችሁ ብለው ነግረውን ነበር። ብዙ ሙስሊሞች በአሁኑ ሰዓት ባለማወቅና ባለመገንዘብ እዚህ ወንጀል ውስጥ ይገኛል። ሸይጣን ይህን ቪዲዮ እስከ መጨረሻው እንድታዩት አይፈልግምና በደንብ አድርጋችሁ ተከታተሉ። ሙስሊሞች ከሆናችሁ ይህን ቪዲዮ መደንብ ሼር፣ ኮፒ ሊንክ፣ ዲዩት ፖስት በማድረግ ምናልባት አንድ ሙስሊም ከዚህ ወንጀል ራሱን ቢያጸዳ እስከ የውመል ቂያማ አጅሩን አብረን እንካፈላለን። ነብዩ ለባልደረቦቻቸው እኔ ትንሹን ሽርክ ፈራላችኋለሁ አሏቸው። ባልደረቦቹም ምን ማለት ነው ብለው ጠየቁ። ሰለም እንዲህ ብለው መለሱ፣ ማስመሰል ነው አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም አላህ በየውመል ቂያማ በምድር ላይ የሚያስመስሉ ሰዎችን ይጠራቸውና በምድር ላይ ስታስመስሉ በነበራችሁት ነገር በምድር ላይ ምንዳውን አግኝታችኋል። አሁን እኔ ዘንድ ምንም አይነት ምንዳ የላችሁም፣ ይኸው ስራችሁን ውሰዱ ብሎ ጉም ይሰጣቸዋል። አላህ ይጠብቀን። ሁላችሁም አላህ ሆይ ማረኝ በሉ። እንደዚሁም ሰዎች እንዲያዩላችሁ ብላችሁ መልካም ስራ ከመስራት ተቆጠቡ። ኢኽላሳችሁን አስተካክሉ። ሁሉም ነገር ስትሰሩ ለአላህ ብላችሁ ስሩ። ሰዎች ሲያያችሁ መልካም ለመምሰል እንደዚሁም ለጋሽ ሸጪ ለመምሰል አትሞክሩ። አላህ ሱብሓነሁ ወተዓላ ሁላችንም ወንጀላችንን ይማራል። ከመተኛታችሁ በፊት አንድ ነገር ላስታውሳችሁ። ወላሂ ቢላሂ ሁሉም ነገር ይቻላል። አላህን እስኪያዛችሁ ድረስ የአላህን እርዳታ እስከጠየቃችሁ ድረስ ማንኛውም አይነት ከባድ ሁኔታ ውስጥ ብትሆኑ ሁሉም በር የተዘጋ ቢመስላችሁ ራሱ ወላሂ ሁሉም ነገር ይቻላል። ሁሌም ቢሆን አስታውሱ፣ አላህ አልፈታህ የተባለ ስም አለው። አልፈታህ ማለት ከፋቾች ወይም ስኬትን አጎናጻፊ ማለት ነው። አላህ አንተ ባልጠበቅከው በኩል በሮችን ይከፍትልሃል። ረሱል አለይሂ ሰላቱ ወሰላም በሙሽሪኮች በሙናፊቆች ጥቃት በሚደርስባቸው ሰዓት ወደ አላህ ሱብሓነሁ ወተዓላ ነበር ዱዓ የሚያደርጉት። ስለዚህ ቃል እገባላችኋለሁ ወላሂ አላህ ዱዓችሁን ይመልስላችኋል። ቁርአን ላይ ያስቀመጠልንንም ቃል ኪዳን ይሞላላችኋል። አላህ እንደዚህ አይነት ሁኔታ ውስጥ የሚከተን ልባችንን የተሰባበረ የሚያደርገው ከአላህ ውጪ ሌላ ማንም እንደሌለ ሊያሳየን ፈልጎ ነው። አላህ ሁላችንም ይወደናል፣ ዱዓችንን ይቀበለናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሙዚቃ ታዳምጣለህ? ተውበት አድርግ። ወላጆችህ ላይ ንቀት አሳይተሃል፣ ተሳድበሃል፣ ተውበት አድርግ። ጉቦ በልተሃል፣ ተውበት አድርግ። ዝሙት ሰርተሃል፣ ዚና ሰርተሃል፣ ተውበት አድርግ። ሰላት ትተሃል፣ አቁመሃል፣ ተውበት አድርግ። ሰውን አምተሃል፣ ተውበት አድርግ። መሬት ላይ በጣም አሮጋንት ሆነህ ደረትህን ነፍተህ ነበር የምትሄደው፣ ቶሎ ብለህ ተውበት አድርግ። የተለያዩ ትላልቅ ወንጀሎችን ተራራ የሚያህል ወንጀል ሰርተሃል፣ ተውበት አድርግ። ለዚህ ሁሉ መልሱ ተውበት ነው። አላህ ተውበት አድራጊዎችን ይወዳል። እኔ በጣም ብዙ ወንጀል አለብኝ የምትልም ከሆነ ተውበት አድርግ። ጀነት እንዳለ በወንጀለኞች የተሞላች ነው። ግን ምን አይነት ወንጀለኞች? ተውበት ያደረጉ ወንጀለኞች።
ከአመፀኞችና ከወንጀለኞቹ ደግሞ የተሻለ ወንጀለኛ ወደ አላህ የሚመለስ ነው። ስለዚህ አላህ ይምረናል ምንም አይነት ወንጀል ብንሰራ። በስተመጨረሻም አላህ ጀነት ያስገባን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።